ሰላም ሰላም የዩቱብ ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ክብሩ ይስፋ ለመድኃኒዓለም። አብዛኛው ጊዜ ያየሁትን ወይም ደግሞ የተረዳሁትን ልነግራችሁ ፈልጌ ነው። አብዛኞቻችን ዩቱብ ከፍተናል፣ ግን ዩቱብ አንጠቀምም ስላችሁ የምናየው ሁላችንም የሰው ኮመንት ጋር ሄደን ኮመንት መስጠት፣ ሀሳብ መስጠት እንጂ የራሳችን ዩቱብ ከፍተን የራሳችን ዩቱብ ላይ የራሳችን ተሰጥኦ አውጥተን አንሰራም፣ አብዛኞቻችን ማለት ነው። ብዙ ጊዜ ኮመንት ስር እየሄድኩ አያለው ኮመንት የሚሰጡ ሰዎችን ሳያቸው እግዚአብሔር ምስክሬ ነው 20 ዓመት 5 ዓመት 6 ዓመት ዩቱብ የከፈቱ ግን አንድም ሰብስክራይብ የሌላቸው ብዙ ሰዎች አይቻለሁ። እና እባካችሁ ሁላችሁም የራሳችሁ ተሰጥኦ አላችሁ። ስለዚህ በዛ በተሰጧችሁ ዩቱብ ከፍታችሁ ብትሰሩ ትጠቀማላችሁ እንጂ አትጎዱም። እና ሄዶ ኮመንት መስጠት ጥሩ ነገር እንደሆነ ብረዳም ግን የራሳችን ዩቱብ ከፍተን የራሳችን ተሰጥኦ አውጥተን ብንሰራ ውስጣችን ያለውን ነገር ብናቅ ጥሩ ነው። አንዳንዱ መካሪ ሊሆን ይችላል፣ አንዳንዱ የተለያየ የአእምሮ ብቃት ያለው ሊሆን ይችላል፣ አንዳንዱ ደግሞ አስተማሪ ነገሮችን መስራት የሚችል ይሆናል። ሁላችንም የራሳችን ውስጣችን ያለ ተሰጥኦ አለ። ስለዚህ ባካችሁ ዩቱብ ከፍተን ለሰው ኮመንት ከምንሰጥ የራሳችን ዩቱብ ላይ እየሰራን ራሳችንም እያሳደግን ሌሎች ሰዎችንም ደግሞ ብናሳድግ ጥሩ ነው ብዬ አስባለሁ። እንደራሴ ይህ አስተያየት የሚከፋችሁ ከሆነ ያው ምንም ማድረግ አልችልም፣ ግን የታዘብኩትን ውስጥ ያለውን ነገር ላወጣ ማለት ሁሌ ስለሚከነክነኝ ነው። ስለዚህ ባካችሁ ዩቱብ የከፈታችሁ ሰዎች ባካችሁ የራሳችሁን ኮንተንት ወይም ደግሞ የራሳችሁን ውስጣችሁ ያለውን ነገር አውጥታችሁ ስሩበት። ዝም ብላችሁ ቁጭ አትበሉ። ዩቱብ መስራት ጥቅም አለው፣ በብዙ ነገር ጥቅም አለው። ውጤታማ ትሆናላችሁ። ዩቱብ ሁላችንም እንደምናውቀው ዩቱብ ጠንከረን ከሰራንበት እንደሚከፍል እናውቃለን። ስለዚህ ባካችሁ ጠንካራ ሆናችሁ ዩቱብ የከፈታችሁ ሰዎች በሙሉ ሰርታችሁ ተከፋይ ለመሆን ጣሩ።